ዛሬ ማሳያችሁ የተዛነፈ ሎሚ ወይም ፓቴላን የማስተካከል ቀዶ ህክምና ነው። ታካሚዬ 18 ዓመት የባስኬትቦል ተጫዋች ስትሆን ጉልበቷን እንቅስቃሴ ስታደርግና ስፖርት ስትሰራ ብቻ ህመም ያስቸግራት ነበር። በጊዜ ሂደት ግን ህመሙ እየተባባሰ ደረጃ ስትወጣና ኖርማል የሚባሉ እንቅስቃሴዎችንም ስታደርግ ያመማት ስለተቸገረች እኔ ዘንድ ለህክምና መጣ ነበር። ምርመራዎችን ስናደርግ ፓቴላ አርተሪ ትራኪንግ የሚባል ህመም ወይም ፓቴላ ወይም ሎሚ ብለን የምንጠራት የጉልበት ክፍል አቀማመጥ መዛነፍ እንዳለባት ስላረጋገጥን ይህንን መዛነፍ ለማስተካከል የሚደረግ ቀዶ ህክምና አድርገንላታል። ይህ ህመም ያላቸው ሰዎች የሎሚ አጥንታቸው ከጀርባ ካለው አጥንት ጋር የሚኖረውን ንክኪ ያልተለመደ አይነት ስለሚሆንና ጉልበታቸው በሚታጠፍና በሚዘረጋበት ሰዓት የሎሚው እንቅስቃሴ ከተለመደው ውጪ ስለሚሆን በጊዜ ሂደት ህመሙ እየጨመረባቸው እንዲመጣ ያደርጋል። በጊዜ ህክምና ካላገኘ እድሜ እየጨመረ ሲመጣ ደግሞ ፓቴሎፌሞራል ኦስቲዮአርትራይቲስ የሚባል ከፍተኛ ህመም የሚያመጣ ችግር ሊያደርስ ስለሚችል ቀዶ ህክምና በጊዜ ማድረጉ ይመከራል ማለት ነው። አመሰግናለሁ።